የብልት መሰበር ችግር ይኖርብህ ይሆን እንዴም በመናብ በሐሳብ ሴክስ ማድረግ ትፈልጋለህ ግን ስትሞክረው ብልት አይቆምማ የብልት መሰበር ችግር እሺ ባሌ እሱን ያየ ግዴን ይመኛል አሁን አስለምዱኝ እኔ ብሻለው አንቺስ የኔና እግዚአብሔር ይድረስልሽ በቆሻሻ በኩል አይደብርሽም ምን አለ መሰለሽ እንትን ላይ አስተፋችኝ እንትን ባስኬት ለሳባ በእግሪ ሩቅ ነውና አንቺ በየሽንት ቤት ቱቦ ውስጥ እንትን ታስገቢያለሽ አሁን እጅሽን ታስገቢያለሽ እንደዛ ማለት ነው እሺ አይደብርሽም ራሱ ስታውሪም ነውር ነው እሺ ፕሊስ ከዛ ችግር ውጪ መጥፎ ነው ቆሻሻ ነገር ነው መቼስ እነነውር ጌጡ ሆነናልና አይ ቆሻሻም ቆሻሻ ነው እንግዲህ ነው የምለው ምንም ማድረግ ስላላያችሁ ነው እንዴ እሺ አንዳንድ ጊዜ በእንደዚህ አይነት ችግር ውስጥ ራሳቸውን ያገኙትና አሁን ልጅቷ ከፍተኛ የሆነ ትራውማ አለባት በፊንጢጣ በኩል ታደርጋለችና ዋና በመጀመሪያ የጊልቲነት መንፈስ ይሄ የማስተርቤሽን ወይም ደግሞ በፊንጢጣ በኩል ሴክስ ብለው እናደርጋለን ብለው ልምምድ ውስጥ የገቡ ሰዎች የወንጀለኝነት ስሜት ይሰማቸዋል ራሳቸውን የመጥላት ስሜት ይሰማቸዋልና ያ ከፍተኛ የሆነ ትራውማ አለባቸውና ሌላ ሰዎችን እንደዛማ እንትን የሚያደርጉ ይመስላቸዋል ወይም ደግሞ እንዲ በቃ ለራሳቸው ማከሚያ ብለው የሚጠቀሙት ቃላቶች ሌላ ሰው ጋር መጥፎ እንደሆነ ያቁም ወይም በጣም የተወገዘ በቃ መጥፎ ነገር እንደሆነ ራሱ አይገባቸውም ራሳቸውን ለማትረፍ ብለው የማይሆን ቃላቶች ይጠቀማሉ የኔ ውድ እኔ ከዛ ችግር እንድትወጪ ለረዳሽ ይችላልው በውስጥ ጻፊልኝ ብዙ ሰዎች ከዛ ችግር እንዲወጡ ረድቻለሁ ከዚህ ከማስተር ቤት ከማድረግ ችግር ውስጥ በፊንጢጣ በኩል ሴክስ እናረጋለን ይያሉ ራሳቸውን ለጠሉ ሰዎች ብዙ መፍትሄ ያደረኩላቸው ሰዎች አሉ ሳይኮቴራፒ በመስጠት ማለት ነው በውስጥ በስልክ አጀንዳ ይዘን በስነ ስርዓት ዳይዋን ብለን ጀምረን በ21ኛው ቀን ከዛ ችግር ብዙ ሰዎች ይወጣሉ እኔ ኮች ያደረኳቸውና ለኔ ስለሚገባኝ አንቺ የምታወሪው አሁን ይሄ የሚያበሽቅሽ እነሱኮ ያው ናቸው ምናምን ይያልሽ ራስ እንትንሽ ነው የሚፈልገው ይሄ ሚሞሪሽ ይፈልጋል ያንቺ እንትን ህሊናሽ ይፈልጋል ሌሎችም አሉ ምናምን የሚባል ነገር ነው የሚፈልገውና ወደሻለም እንደዛ መትዩ ያንን ለረዳሽ ግን ከዛ ችግር ግን እንድትወጪ ለረዳሽ ይችላልው ግን ያንቺ ፍቃደኝነት በጣም ያስፈልጋል ፍቃደኛ ካልሆንሽ ከዛ ችግር መላቀቃትሽም እሺ ዋናው ነገር መፈለግ ነው ራስን ከመጥላት በራስ ከመናደድ ያው ነው ሁሉም ከኔ ባሳለ ምናምን ከማለት ምናምን ውስና አርጎ በቃ መተው ነው ቀላል ነው በዛ ልክ እሺ የኔ ቆንጆ እግዚአብሔር ደግሞ ይረዳሻል አንድ ላይ ሙጭጫት በይብሎ አልሰደበኝም ኦኬ እሺ ጠይቋት ጥያቄያችሁን ጠይቁ ሰላም ነው የኔ ወድ ደህና ነኝ እንዴናችሁ ትልቅ ስለሆነ ነው ቃህ እንድትልህ ነው ወይ ምን ጠይቆ ነው እናት አላየሁት ትልቅ መሆኑ እኮ አሁን ትልቅ የሆነ የመራቢያ አካል ካላችሁ ብዙን ጊዜ ሴክስ ማድረግ እንዴት ማድረግ ሰላም ብያለሁ ናሁም ሰላም ነው እንዴት ማድረግ ስለማይችሉ ብዙን ጊዜ ሚስቶቻቸው ወይ ፍቅረኞቻቸው ለጓደኞቻቸው ምን ይላሉ መስገደለኝ በጣም ትልቅ ነው እንትን በጣም ነው የሚያመኝ ምናምን ነው እንጂ የሚሉት ወይ አስደሰተኝ ምናምን አይሉ ዋናው ነገር ትልቅ መሆኑ አይደለም ትንሽ መሆኑ አይደለም እንዴት ሴክስ መደረግ እንዳለበት እንዴት ሴክስ እንደሚደረግ ማወቅ ነው ዋናው ነገር
ጠይቁ ፓስተር እሺ እንደዛ ነው ልጅ ለምንድን ነው የሚመጣብኝ? ልጅ ይመጣብኝ ጠይቁ እሺ ቆንጆ ማውራሻለን በውስጥ መስመር እሺ እኔ መልሳለሁ አንተ መጠየቅ የፈለከው ነገር ካለ አንቺን ያገባት አድሎ እውነት ነው ስነሳ በጣም ይቆምብኛል ምን ላድርግ ጧት መቆም አለበት ጤነኛ የመሆናችሁን ቼክ የምታደርጉበት አንዱ ራሱ ጧት ስትነሱ ወይም ደግሞ early morning ላይ ማለት ጧት የሚጀምረው ከ11 ሰዓት አይደለ 5 ሰዓት ላይ ማለት ነው የዛኔ የወንድ ልጅ የመራቢያ አካል ከፍተኛ የሆነ ስትሮንግ የመሆን ባህሪ ማሳየት አለበት ያ ምንድነው ከፍተኛ የሆነ ብለድ ሰርኩሌሽን እዛ አካባቢ መኖር አለበት ያ አንዱ ልባችሁ በትክክል እንዴት መስራቱን ቼክ የምታረጉበት ነው ትክክል ነው መሆን አለበት እንደዛ የወንድ ልጅ የመራቢያ አካል ጧት ላይ በደንብ አርጎ መቆም አለበት ትክክል ነው ጤነኛ ነው ግን ያ ማለት የግድ ሴክስ ማድረግ ግዴታ ነው ማለት አይደለም ጤነኝነታችሁን ኮንፊርም ያደረጋችሁ ወይም ራሱ የብልት የመሰበር ወይም የመልፈስፈስ ችግር እንደሌለባችሁ አንዱ ቼክ የምታረጉበት መንገድ ነው ኦኬ ሃሽታግ ያረጋችሁ ታሺ እስቲ ባክህን የሆነ ነገር ሳመኝ ወይ ንፋኝ ልል ነበር ሶሪ ወይ ሳመኝ በጊፍት ወይ የሚነፋውን የሆነ ነገር እስቲ ናፍቆኛል ከገባው ሁለተኛ ቀኔ ነውና እንደዚህ አይነት ነገር አበባ ምናምን ኤቭሪቲንግ ሁላችሁ እየጠበቅኩ ነው ከዛ ታብታብ አድርጉ ኮፒ ሊንክ አድርጉ በአበባ የምትገለጹ ሰዎች እዚህ ጋር የተቀመጠ እንትን አለ እሷን ሙሏት 5 ነው የሚለው ሙሏት አበባ እሱ ሲሞላ ደግሞ ቆንጆ ስለሆነ ነው ነፋኝ ጉድ እኮ ነው እና በእንትን ነው እኮ ያልኩት በጊፍት ነው እንጂ ያልኩት በእንትን አይደለም እናንተ ደግሞ ሜሪ
እሺ ታብታብ አድርጉ ፕሊስ። ጥያቄያችሁን በአግባቡ ጠይቁ። ከዛ ታብታብ አድርጉ። ጥያቄ የላችሁም ማለት ነው። የዛሬ ኦዲየንስ ሴቶች የሚረኩት እንዴት ሲደረጉ ነው? ሴት ልጅ ለመርካት የሴክስ የምታደርጉበት አመለጠኝ። እሺ ሴት ልጅ የምትረካው እንትን ስላደረጋችሁ አይደለም። ይሄ ሴክስ ያቺ የምትነካውን ቢዩን እሷ ጋር ደጋግማችሁ የምትነኩ ከሆነ ምን ይሆናል መሰላችሁ? እርካታ ውስጥ ትገባለች። ወይም ደግሞ በጣም ረዘም ላለ ሰዓት ታቺንግ ይኖርና ይሄ መነካካቱ መሳሳሙ ይኖርና ቆየት ታድርጋችሁት በመሳሳሙ በጣም ተጋግላችሁ ሴክስ ማድረግ ሲጀምሩ ቶሎ ወደ እርካታ ውስጥ ትገባለች ማለት ነው ሴት ልጅ። አንዳንድ ጊዜ በመሳሳሙ ብቻ ልትረካ ትችላለች ሴት ልጅ። እሺ ማወቅ አለባችሁ። ትችላለህ ይቅርታን ነገር ሁለት ነገርም መጠየቅ ትችላለህ። የሴት መጥባት ቆንጆ አይደለም፣ ለጤናችሁ ቆንጆ አይደለም። ምንም ሴንስ የማይሰጥ ነገር ነው። በጣትህም እዛ አካባቢ ብትነካ የሰውነት ሙቀቷን ወይም የስሜት የሴክስ የማድረግ ፍላጎቷን ለመጨመር ነው። ስለዚህ በጣትህም እዛ አካባቢ ብትነካካ ስሙዝ በሆነ ሁኔታ ቀስ ብለህ ያው ነው። ስለዚህ በምላስ መንካት ጥሩ አይደለም ለጤናህም ላንተም ለአፍህም። ከአፍ የሚስተላለፍ ከሴት ልጅ የመራቢያ አካል የሚስተላለፍ የራሱን የቻለ ልክ ያልሆነ ነገር ስላለ እሱ ችግር ያመጣባችኋል። ስለዚህ በጣት መነካካት ሞር የተሻለ ነው ይመረጣል። በምላሳችሁ አትንኩ፣ ቆንጆ አይደለም። ኦኬ አስገቢኝ። ወንድ ልጅ በስንት ቀን እንደሆነ በውስጥ እነግርሃለሁ። የሚነካ የሌላት ሴት የለችም። ኦኬ በውስጥ እነግራችኋለሁ። እሺ በውስጥ እነግራችኋለሁ። እንደዚህ ወንድ ልጅ ሴት ልጅ ለመውለድ ችግር ሆኖብናል የምትሉ ሰዎች በውስጥ አዋሩኝ፣ እነግራችኋለሁ። መግባት ይቻላል። ቆይ አስገባለሁ። አሁን የተወሰነ እንትን ጥያቄዎቻችሁን ልመልስና በቂ ነው። 10 ሴንቲሜትር በቂ ነው። ብልታችሁን ስትለኩ በዚህኛው ጣታችሁ ራሱ መለካት ትችላላችሁ። የግድ ሴንቲሜትር መኖር የለበትም። በዚህች ራሱ ከዚህች ያላነሰች ከሆነ በቂ ነው። እሺ ከዚህኛው ጣታችሁ ያላነሰች ከሆነ በቂ ነው። አንዳንድ ጊዜ ከዚህ በታች ይሆናል። 1% ነው ግን በአለማችን ላይ ከዚህ በታች ይሆነ ትንሽዬ እንደዚች መታከል ለምልክት ብቻ ያለው ወንድ አለ። 1% ራሱ አይሞላም፣ 0.5% ነው። ያ ደግሞ እንግዲህ እሱ የሁሉም ሰው ኔቸር፣ አንዳንድ ሰው የተለየ በጣም ከፍጥረታችን የተለየ የሆነ ኔቸር ያለው ነው። ውፍረት እኮ አሁን ለምሳሌ ቀጭን ሆኖ ረጅም ሰው ቀጭን ከሆነ ሰውየው የመራቢያ አካሉም ቀጭን ነው ሊሆን የሚችለው። ከዛ በጣም ፋቲ በሆናችሁ ቁጥር በወፈራችሁ ቁጥር እንደዛ ይወፍራል እንጂ ከቁመቱ ነው ቶሎ መርጨት። እሱ በአመጋገብና አንዳንድ ነገሮች የምታስወግዱት ነገሮች አሉ። ቶሎ የመርጨት ችግር የሚታከም ነው። በምን በሳይኮቴራፒ የሚታከም ነገር ነው። አመጋገባችሁን ታስተካክላላችሁ። ይሄ ኤክስፔክሽናችሁን በጣም ትልቅ አርጋችሁ በጣም ከፍ ያለ ኤክስፔክሽን
በቃ ሴክስ ሳረግ ምናምን እና ደግሞ ሞር ፖርኖግራፊ ላይ ፎከስ ማድረግ ማየት ማለት ነው የሴክስ ፊልሞችን ደጋግሞ ማየት ቶሎ ለመርጨት ችግር ያስከትላል ሴጋ ማድረግ ቶሎ የመርጨት ችግር ያስከትላል ስለዚህ እነዚህ ነገሮች መተው ሴክስ ፊልም ይሄ ፖርኖግራፊ የሆኑ ነገሮችን መተው ቶሎ የመርጨት ችግርን ያስቀንሳል ያ ችግር እስኪስተካከለላችሁ ሴክስ በመታደርጉበት ሰዓት ቶሎ የሴክስ ሂደቱን ቶሎ ያለ መጀመር ሞር በመሳሳም በመነካካት ቆይታችሁ ከዛ በኋላ በጣም ስሜቷ ከፍ ሲል ሴክስ ማድረግ መጀመር ምክንያቱም ሚስታችሁ ሳትረካ እንዳትቀርና በዛ የሴክስ ሂደት ንዴት ብጥብጥ እንዳይፈጠር ማለት ነው አታረካኝም አንተ ለራስህ ነው እንዳትልህ ማለት ነው ያንን መጠበቅ አለብህ እሺ የሴት ልጅ የወንድ ብልት በአፉ ብትሰስ ምን ችግር አለ አያስፈልግም በጭራሽ አያስፈልግም ነገርኳችሁ የወንድ ልጅ ይሁን የሴት ልጅ የመራቢያ አካል በአፍ ምናምን መተነካኩ ሰዎች በቃ ምንም ጥቅም የለውም ዞሮ ሴክስ የሚደረገው ለመርካት ደስታ እንድታገኙ ነው አይደለ ስለዚህ እንደዛ ከሆነ ያ ደስታ አይሰጣችሁም ካደረጋችሁት በኋላ ብቻችሁን ስትሆኑ ቆንጆ ያልሆነ ፊሊንግ እንዲሰማችሁ ራሳችሁ እንድትገምቱ ዝቅ ያለ ስሜት እንዲኖራችሁ ያደርጋል ስለዚህ አታድርጉ አንደኛ ለጤናም ጥሩ አይደለም አልኳችሁ እሺ ለምንድነው አንዳንድ ሴቶች ወሲብ በሚያደርጉበት ጊዜ ያለ ወንድ ፈቃድ ውጪ የሚበረከኩት ለምንድነው አንዳንድ ሴቶች ወሲብ በሚያደርጉበት ጊዜ ያለ ወንዱ ፈቃድ ውጪ ምንድነው ውጪ ማለት ዶጊ ስታይል ያስደስታት ይሆናል አያችሁ ቅድም እንዳልኩት ሴቶች የራሳቸው የሆነ የባህሪ ያላቸው ፍላጎት አላቸውና አንዳንዱ የሚፈልገውን አንዳንዱ ላይፈልገው ይችላል ስለዚህ በቀን ስንቴ ነው የምናደርገው ምናምን የምትሉ ሰዎች ጉረኛ ናችሁ ምንም አታረጉም ይሄን የቤታችሁ ሚስታችሁን ትበሽቃለች እናንተን ትበሽቁ ይሆናል ውሸት አታውሩ እሺ በቀን አንዴ ነው እንዲያውም ልንገራችሁ በቀን አንዴ ሳይሆን በሳምንት 3 ጊዜ ወይም ደግሞ 4 ጊዜ ነው እንግዲህ የሚመከረው ግን ምንድነው እሱን እንኳን በአግባቡ አታደርጉ ቤታችሁ በስነ ስርዓት ደግሞ ብዙም ጊዜ ልንገራችሁ ወንዶች የሚሆኑ ሴቶች ሴክስ ቀን የሚደረግ አይመስላችሁ ማታ ተጠብቃችሁ ሰዓት አክብራችሁ የሚደረግ ነው ይመስላችሁና ምንም እንደዚህ ስሜታችሁ ሲኖር ነው ሴክስ የሚደረገው ትክክለኛ ፊሊንጋችሁ ስሜታችሁ ሲኖር ብታደርጉ ምክንያቱም ማንንም የምትረብሹት ሰው ከሌለ ቤት ውስጥ ስፔሻሊ ልጆቻችሁ ካለድሚያቸው እንደዚህ አይነት ነገር ውስጥ አምሯቸው እንዳይገባ እድሜ ሁሉም ነገር እድሜ ስለሚፈልግ በእድሜያቸው ልክ መኖር እንዲችሉ እነሱ በሌሉበት ታይም ቀን ከሌሉ ስፔሻሊ በእኛ ሀገር ኮንቴክስት ቀን ልጆች ትምህርት ቤት ናቸው በዛን ሰዓት በምትገናኙበት ሰዓት ፍቅር መስራት ትችላላችሁ ስሜታችሁ ካለ ፍላጎት ካላችሁ ፍቅር መስራት ትችላላችሁ የግድ ማታ መሆን የለበትም ወይም ሌሊት መሆን የለበትም ይሄንንም ወቁ የሆነ ሴት ፊንገር ስትደረግ ፊንገር ቆንጆ አይደለም የማህፀን ኢንፌክሽን ያስከትላል እሺ አታድርግ እንደዛ ከላይ ስሜቷ እንዲኖር ከላይ እንደዚህ መነካካት ነው እንጂ በጣትህ ውስጥ ገብተህ ልክ እንደመራቢያ ካለህ እንዲምትነካት ከሆነ የማህፀን ግርግዳ መቀደድ ከዛ መቁሰል ኢንፌክሽን ከዛ የማህፀን ኢንፌክሽን ካለ ደግሞ የማህፀን ፈሳሽ ሽታው ያመጣል ለሌላ በቃ ሚስትህን ጤናዋን ማሳጣት የለብህም እሺ ለሆነች ለርካታም ተብሎ
እኔማ ጥሩ ትምህርት ነው ማስተምረው እዚህ ቲክቶክ ሀገር ላይ እዚህ ቲክቶክ ማህበረሰብ ላይ ከሚወሩ ተራ ጉዳዮች የኔ በጣም ይነጠረ ነው ቆንጆ ነው ግን ሰፖርት አታደርጉኝም እንደማያው ታብታብ አታደርጉም ኮፒ ሊንክ አታደርጉም ጊፍት አሰጡም ጊፍት አርገለኝም እንድታበረታቱኝ እፈልጋለሁ ይሄ እኔ እውነት ስለማወራ ስለማሏሽ እውነቱን ነው የምነግራችሁ ግን እናንተ በጣም ሞር ሰው የሚያበረታታው የሚደግፈው ተራ አልባልታ ወሬ የሰዎች ጉዳይ የሚነግራችሁ የሰዎችን ጸብ የሚነግራችሁ ከሆነ ነው እንጂ ትክክለኛ ነገር ለህይወታችሁ የሚያስፈልግ ነገር የሚያወራ ሰው ሴክስ እኮ ዴይ ቱ ዴይ ያንዳንዱ ሰው የሚያደርገው ዴይ ቱ ዴይ የሚደረግ ነገር ነው በላይፍ ላይ ሀፕን የሚያደርግ ዴይ ቱ ዴይ ፕራክቲስ የምታደርጉት ነገር ነው ሁሉ ጊዜ ያንዳንዱ ሰው ማለት በትዳር ውስጥ ይሁን በትዳር ውስጥ አይሁን ሴክስ ሁሉ ሰው ያደርጋል ይታወቃል ይሄ ፋክት ነው ማንንም ሊቀይረው አይችልም እና ደግሞ ሴክስ በማድረጋችሁ ተጠቃሚዎች ናችሁ ደስተኞች ናችሁ ያን ደስታ እንዴት አርጋችሁ መጨመር እንዳለባችሁ እንዴት በሴክስ ውስጥ መደሰት እንዳለባችሁ ሴክስ እንዴት ማደረግ እንዳለበት ሴክስ ካላግባብ ስታረጉ የጎንዮሽ ጉዳቱን ማለት የሚያደርስባችሁን የጤና እክል ነው ያወራው ያለውት ደግሞ ልንገራችሁ አንድ ነገር በጣም ከሚያስቀኝ የኛ ሰዎች ከሚያወሩት በየቀኑ ይደክማችኋል ኢነርጂ እኮ ነው ከፍተኛ የሆነ ኢነርጂ እኮ ነው ከውስጣችሁ የምታወጡት ስለዚህ ትደክማላችሁ ልክ ኢሙኒቲያችሁን ዲቨሎፕ እንደምታደርጉት ምንም ነገር ከበዛ ቆንጆ አይደለም ማርም ቢሆን ከበዛ ምን ይላል ያንገፈግፋል ነው የሚሉት የኛ ሰዎች ምን ይላሉ መሰላችሁ የኛ ሰው ምን ይላል ሴክስ ምንም ይሄን ያህል ቢግ ዲል አይደለም ለመኖርም ቬሪ ኢምፖርታንት አይደለም ፍቅር ካለ ምናምን ይላሉ ኖ ሴክስ ዋናና ዋና ነገር ነው በአለማችን ላይ በመድራችን ላይ ዋናና ዋና ነው አንደኛ ዋና የሚያደርገው ምን እንደሆነ ልንገራችሁ አንደኛ ሴክስ በፈጣሪ የተፈጠረ ነገር ነው ዋና የሚያደርገው ሁለተኛ ሴክስ ዋና ካልሆነ ለምንድነው ሰዎች ሰው በምግብ በድህነት አይጣላም በሆነ ሌክዠሪ ላይፍ ካልሰጠኸኝ ተብሎ አይጣላም ሰው ይሆን ከሆነ ሰው ጋር ከንትና ጋር እኔ ከመወደው ሰው ጋር ተጣላሽ ብሎ ኑሮውን አያፈርስም ሴክስ ግን ከሌላ ሰው ጋር ካደረገች አንድ ሴት ይጣላሉ ያ ኑሮ ይፈርሳል ካወቀች ሴክስ መሰረታዊ ነገር ነው ዋና ነው ይሄ ሴክስ ዋና አይደለም ባይደረግ ይፈታታል ወይም ሌላ ሴት ጋር ቺት ያደርግባታል ይሄዳል እሷም ትሄዳለች በዛ ሰዓት ምን ይሆናል መሰላችሁ ይሄ በሚሆንበት ሰዓት ለምን ሄድክ ብላ ቤት ውስጥ እኮ ያደረገ ላይሆን ይችላል ግን እሱ ከሌላ ሴት ጋር ካደረገ ትፋታዋለች እሱም ቤት ውስጥ እሷም ላታደርግ ትችላለች ግን በቃ እንደዛ ነው በሁለቱም ስለዚህ ዋና ነገር ነው ስልክ ለምንድን ነው የሚደውለው ዋና ነገር ነው ይሄ እውነታ ነው የምናየው ማለት ነው እያየን ያለነው አይ ሴክስ እኮ ይሄን ያህል መሰረታዊ ነገር አይደለም ይሄን ያህል አስፈላጊ አይደለም ለምንድነው ስለ ሴክስ እንደዚህ ስለ ሴክስ ትዳር ያለው ቤቱ ስላረካ ወይም ቤቷ ስላረካች አይደል ከሌላ ወንድ ጋር የምታረገው ምን ስለሆነ ነው የምታደርገው ከሌላ ሰው ጋር አይደለም መሰረታዊ ነገር ነው ወሳኝ ነገር ነው እስቲ የሆኑ ሙሽራዎች ይጋቡና የመጀመሪያ ቀን ሴክስ አታድርግ አልፈልግም ዛሬ ፔሪድ ነኝ ብላ በነገለታውም እስቲ አሙኛል ትበል አንድ ሳምንት ነው የሚታገሳት ከዛ በኋላ ኮስተር ብሎ ነው የሚያናግራት ከዛ በኋላ ለሽማግሌ ያቀርባታል ወሳኝ ነገር ስለሆነ ነው ምግብ ግን ቤታቸው ውስጥ ባይኖር ሰርተው ለማምጣት ነው እንጂ እንደዛ ለመጣላት ደረጃ አያደርሳቸው ይሄ ግልጽና ግልጽ ነው በጣም ግልጽና ግልጽ ነው ይሄ እውነታ ነው ስለዚህ አንዳንድ ጊዜ እውነታዎችን መካድ ፍቅር እኮ በሴክስ ምክንያት እኮ ሰው ቤት አይፈርስም ምናምን ይፈርሳል ራሱ ከባይብል ከትልቁ መጽሐፍ ላይ አምጥቼ ስነግራችሁ መጽሐፍ ቅዱስ ላይ ሴክስ በሴክስ ምክንያት በዝሙት ምክንያት ትዳራችሁን ፍቱ የሚል የለም ይቅርታ ማድረግ ካልቻላችሁ ነው የሚለው ሲጠይቁት እንኳን
ይቅርታ ማድረግ ካልቻላችሁ ነው የሚለው። ይቅርታ ያለ ማድረግ ደግሞ የሰው ልጅ ልብ ነው እንጂ የፈጣሪ ልብ ይቅርታ ያደርጋል ሁሌ። አያችሁ የኛ ልብ ምን ያህል የራሳችን ነገር ከተነካብን እንደምንተወው የሚያሳይ ነው። ስለዚህ ሴክስ ቬሪ ኢምፖርታንት ነው በላይፋችሁ። ያንን ኢምፖርታንት የሆነውን ነገር ደግሞ አክብራችሁ እንዴት ማድረግ እንዳለባችሁ አውቃችሁ በጣም ጤናማ የሆነ ሪሌሽንሺፕ እንዲኖራችሁ። አቤት ላይቭ ላይ ስለሆንኩኝ እኮ ነው። አላየሁትም። ኧረ ያቃ ነው ይሄ ወሰድላችሁ እስቲ። አዎ ወሰድላችሁ ወሰደሱ ምን የቧንቧ እያለቀ ነው እኮ በመቶሎ በላምጣ የቧንቧ ኦኬ ጥገና ኦኬ አለሽ ለዛሬ አይደለም ነገ በቃ አረጋውና ማታ ይሻላል። ቆያለሽ የተወሰነ ደቂቃ ቁም ነገር እያወራሁኝ ነው። ያ እንትኑ እስከሆነ ድረስ ምን ለምን ፈለከኝ ንገረኝ እስኪ። Okay guys, በሉ ሁለተኛ ጥያቄ ደግሞ ሴቶች ሴክስ በሚያደርጉ ጊዜ አንደኛ ጫፍ ላይ ሌላኛ የወንዱ ልት በደንብ እንዲገባ ትፈልጋለሽ? ምን ኦኬ ሁሉም ሰዎች መጀመሪያ ጫፍ አካባቢ ከፊት ለፊት አካባቢ ያለው እንዲነካካ ይፈልጋል። ስሜታቸው ከፍ እንዲል ነው። መርካትና መደሰት ይለያያሉ። እርካታ ከፍ እንዲልላቸው ከፊት ለፊት አካባቢ እንዲነካካ ይፈልጋሉ። ማነው እርካታ ሳይሆን ደስታቸው እንዲጨምር ማለት ነው። ንዝረተ እርካታ የሚባለው ወይም ንዝረተ ጡዘት የሚባለው ነገር ከዚህ በጣም የሚያግል ከፍተኛ ኢነርጂ ከሰውነት በሚወጣበት ሰዓት ሰውነት የሚያግልና በጣም ከፍተኛ የሆነ በጣም ራሱ ለተወሰነች ሰከንድ ያቺ እርካታ የምትባለው ራሳችሁን እስካታቁ ድረስ ከዚህ ዓለም አንድ አፍታ የምትነጠቁባት አይነት ደስታ ናት። ያችን ደስታ ነው እርካታ ውስጥ ልታገኙ የምትችሉት። ከዛ ያ ደስታ በዚህ ጋር ንካኝ እዛ ጋር ንካኝ ምናምን የሚባለው እሱ ደስታን ቴስት ለማድረግ ደስታችሁን ለመጨመር የሚደረግ እንትን ነው። ግን ያቺ ታይም ላይ ስትደርሱ በጣም ከፍተኛ የሆነ ንዝረተ እርካታ ሲሆን ከፍተኛ የሆነ መቃተት ከዛ ፍጹም መረጋጋት ነው የሚሆነው። ባይዘው ከርካታ በኋላ ሴት ልጅ ልክ እንደረካች ፍጹም መረጋጋት ነው የሚሆነው። ያንን ፊሊንግ ማዳመጥ ነው የምትፈልገው። ኦኬ ወንድም ሴትም እኩል የሆነ ደስታ ነው ያላቸው። ወንድ ልጅ ልክ ያ እርካታ የሚባለው ስፐርሙ ሲወጣ የውስጡ ያ አንኮንትሮልድ የሚያደርገው ፊሊንጉ ነው እሱ ነው። ሴትም እንደዛው ነው። ያ አይነት በጣም ከፍ ያለ ነው የሁለቱም። ግን ምንድነው መሰላችሁ የሴት ልጅ ከፍተኛ የሆነ እሱ ረጅቶ እሷ የምትንቀሳቀስ ከሆነ አረካችም። ያ ነገር ተቋርጧል። ያ ንዝረተ እርካታ ውስጥ ሳትገባ ነው ያለቀው። ፌል አድርጓል ማለት ነው ወይም ከሽፏል ማለት ነው። የዛኔ በቃ ያ ስሜት ውስጧ የሚንቀሳቀስ ያ የንዝረተ እርካታውን ቴስት እንድታደርግ የሚያስፈልጋት ያ ፍላጎት ስላለ ለዛ ነው የምትወራጨው እንጂ ሴት ልጅ ትክክለኛ የሆነ እርካታ ውስጥ ከገባች ፍጹም የተረጋጋ እርግጥ ብላ ያንን ነገር
ማዳመጥና ማረፍ ነው የምትፈልገው። ያ ነው ትክክለኛው። ብዙን ጊዜ የምታዩት ብዙን ጊዜ ሴቷ ሳትረካ ነው የሚያልቀው እና አረካሁም የምትል ሴት የለችም። ያ ነው ችግሩ። አረካሁም አትልም። ከዛ በኤኒሚስ የሆነ ሰው ያንን ነገር በኤኒሚስ በቃ ሴት ልጅና ወንድ ልጅ ሲቀራረቡ ስተት ይፈጠራል። ስተት ተፈጥሮ ያንን ነገር ካወቀችው ለቤታቸው ለመፍረስ ምክንያት የሚሆንበት ዋና ችግር ያ ነው። በግልጽ አረካሁም ስለማይሉ ነው። ምክንያቱም ችግሩን ያልተናገረ መፍትሄ አይገኝለትም። እንትን ትላለች ብትናገር ብትነግሯት ኖሮ ፕሊስ ኦ ማይ ጋሽ ሰፖርት አርጉ ቤቱን እንዴ አስጨናነቀኝ እኮ ቲክቶክ ያ ያልሽ ነገር አልሰራም። አንቺም በጣም ውሸት ኦ ማይ ጋሽ ውሸት። ለምን ታዲያ እንትን አታረገውም? የኔ እንደዛ ብዬ ካወራው ለምን ስክሪንሾት አድርገህ አውጥተህ ለምን አታወራው? ለምን አውጥተህ ለቪዲዮ ስራበትና አሳያቸው። ውሸታሞች አንዳንድ ሰዎች ደርቲ ማይንድ አላቸው፣ ቆሻሻ ማንነት። እንደዚህ በማለትህ እኔ አልሰበርም። ቢኮዝ እኔ የተሰበረ ማንነት የለኝም፣ ወይም ደግሞ ሰዎች የሚሉኝ አይደለሁም። ሰዎች የሚሉት ማንነት የለኝም። እኔ የራሴ ማንነት አለኝ። እኔ አውቀዋለሁ። አያችኋል፣ ሰዎች እየመጡ ያወራሉ። ምንም አይነት ሌላ ተደብቄ አይደለም ይሄን ማወራው። እናንተ ፊቴን እያያችሁ ነው፣ በፎቶ አይደለም ገብቼ ማወራው። እና ደግሞ በራሴ ፕራውድ ያረኩ ሰው ነኝ። ኦኬ፣ ነፍስ ያወቅኩ ትልቅ በራሴ ፕራውድ ማደርግ ራሴን ማስተዳድር አም ስትሮንግ የሆንኩ ሴት ነኝና እንደዚህ አይነት ነገሮች እነዚህ ሲምፕል የሆኑ ወርዶች ምናምን እኔን አይሰብሩኝም። ኦኬ፣ መድኃኒት ነኝ ለብዙዎች። አንተ እንደዚህ አልከኝ እንጂ ሌላ ብዙ ሰዎች በእኔ ምክር ምክንያት ተርፏል ትዳራቸው። ስለዚህ ሜንታል ሳቲስፋክሽን የሚባል ነገር አለ። በዛ ውስጥ ምኖር ሰው ነኝ። ሶስተኛ ጥያቄ ደግሞ የአንዳንድ ሴቶች የነሱ ጡት ሲነካ ምን አይመስላቸውም? አንዳንዶቹ ግን ፌንት ይነቃል። አንተ ግን ስንት ሴቶች ላይ ሞክረህ ነው ወንድምዬው? ታዴኮ ፕሊስ ጊፍት ስጣ። አሰለችኝ። በጥያቄ ብቻ ነው። ይሄ ጭቁን ማህበረሰብ ነው። ይሄ ምንድነው የደሃ ቪዲዮ የተባለለት ሰው ብቻ ነው መጥቶ እያወራኝ ያለውና ፕሊስ ሄልፕ ሚ ሰፖርት አርግስቲ። እንትንም እየጨቀጨቀኝ ነው ሰፖርት እንዲያደርጉ አበረቻቻቸው ምናምን ይለኛልና ፕሊስ ጊፍት ያላችሁ ሰዎች ስጡ። እና ምንድነው ቀልድ አሰራችሁ? እሺ ሞር ታፕታፕ አርጉ። አንዴ ቫይራል ይመለስ። አንዴ ሞር ታፕታፕ አርጉ። ኮፒ ሊንክ አድርጉና ሞር ታፕታፕ አድርጉ። ስንት ሰው ላይ ነው አንተ ግን እየሞከርክ ያለኸው? አንድ ሰውና አንድ ሰው እኮ ነው ሴክስ እንዲያደርግ የምፈልገው። አንድ ወንድና አንድ ሴት ልጅ ብቻ ተጋብተው ሴክስ እንዲያደርጉ መመክረው እኔ እንደዛ ነው። እሺ አንተ እንዴ ስንት ሰው? አንዳንዶቹ ፌንት ይበላሉ፣ አንዳንዶቹ ምን ይበላሉ ትለኛለህ። ስንት ሰው ላይ ሞክረህ ነው የኔ ወንድም? መልስ የለም። የምን ጎበዞች ታፕታፕ አድርጉና እና ግን ዞሮ ማለት ነው ዞሮ ወደዳችሁም ጠላችሁ አንዳንድ ጊዜ ይሄ የሚያሳዩት ሴቶች ስፔሻሊ የሚያሳዩት ሪአክት ሴክስ በማድረግ ሂደት ላይ የሚያሳዩት አንዳንዱ እንትን ነው ውሸት ነው፣ አንዳንዱ ማለት ነው የውሸት ነው እንትን ነው
ሁለት አበባ ይቀራል 3 ተሰጥቷል ታርጌቱ ሙሉት 2 አበባ ጨምሩበት 2 አበባ ጨምሩበት 2 አበባ ጨምሩ ቶሎ 2 አበባ ቶሎ በለው አንዳንዶቹ የሚያሳዩት ይሄ እንትኑ የሚያሳይ ውሸት ነው እሺ ሁሉም እውነት አይደለም በተለይ ይሄ በድምጽ ምናምን የሚጮሁት ይሄ አንዳንዱ ወንዶች እንዲወዳሉ ስለተባለ እነሱ ያስደሰቱ ለመምሰል ወይም ያስደሰቷቸው ያለ የመሰላቸው ነው እንጂ እውነተኛ ስሜትም ላይ ሆነ ይችላል ይሄ በአንዳንድ የሚያሰሙት ነገር ማለት ነው እውነተኛ እንደሆነ ቼክ የምታረጉበት ሁሌ ድግግሞሽ ይኖራል ተመሳሳይ ሆነ እሱን ደግሞ ከሚስታችሁ ጋር ብቻ ይሆነው ነው ልታቆሙ ትችሉት እሺ ኦኬ ሙሉት 5 አርጉታ ሃሎ እየጠበቅኩ ነው እሺ ስድብ ምን አመጣው ለኔ እኮ ስድብ አይታየኝም ያ ታንኪዩ አቃለሁ እኔ በጣም ግሬት ማን በጣም አቃለሁ ታንኪዩ ብሮ አመሰግናለሁ ሞርታታ ባርጉ ኮፕሊንግ አድርጉ እሺ ታስፈልጊኛለሽ በውስጥ ጽፍ ያለው ከቻልሽ እንድትመልሽልኝ ኦኬ እሺ መልሳለሁ ልልሻለሁ እንድትመልሽልኝ ኦኬ በውስጥ የጻፋችሁ ሰዎች በተቻለኛ አቅም ለመመለስ ዝግጁ መልሳለሁ አንዳንዴ ዝም ብሎ ተራ ጥያቄ አንዳንድ ጊዜ ዝም ብሎ ፐርሰናል ጥያቄ ሲሆን ምንም ትርፍ ለሌለው ነገር የሚደክም ሰው አይመቸኝም ኦኬ ወንዶች በሚስቶቻችን ተከልክለናል እሺ ክልከላ ሲኖር ምን አይነት ችግር አለ መሰላችሁ ልንገራችሁ ሴት ልጅ ከባሏ ጋር ሴክስ ማድረግ የምትተወው ያ ሴክስ የማድረግ ፍላጎቷ ወይም ደግሞ ስሜቷ ይጠፋል የሚጠፋው በተለያዩ ምክንያቶች ናቸው ብዙ ምክንያቶች አሉ ከምክንያቶቹ የተወሰኑትን ልዘርዝርላችሁ አንደኛ በሐዘን ምክንያት ስሜቷ ይጠፋል እንደገና ደግሞ የተዋሸች ከመሰላት ወይም ቺት ያደረገባት አድሪና ፕሊዝ ሄልፕ ሚ ወይም የተዋሸች ከመሰላት ወይም ደግሞ እንትን ከመሰላት በርግጥም ቺት እንደተደረገባት ካወቀች በስራ ጫና በድካም ምክንያት እና ልጅ በመውለድ ምክንያት ወደ ልጆች ላይ ፎከስ በማድረግ ሌላው ነገር ሁላ በቃ ምንም ችግር እንደሌለው ልጅ ብቻ ቬሪ ኢምፖርታንት ስለሚመስላቸው ሴቶች በዚህ ምክንያት ሴክስ የማድረግ ፍላጎታቸው ስሜታቸው ይሞታል ስለዚህ እንደዛ አይነት ችግር ካለ ሁሉ ጊዜ ሪዝን ያበዛል ምክንያት ይፈጥራሉ ምንድነው የሚያመጡት አሞኛል እንደዚህ ደክሞኛል እንደዚህ በጣም የተለያዩ በውስጥ አውሩኝ እንደዛ ይላሉ እና ያ የሚሆነው ደግሞ ምንድነው በዛ ቤት አንድ ሰው ብቻ የሚስበው ኑሮ ከሆነ እንደዚህ ይላሉ ሴቶች ሴቷ ብቻ የምትስበው ገመድ ከሆነ የዛን ቤት ኑሮ በቃ ሁሉ ጊዜ በቃ ያ ላይፍ ኦሬዲ አስጠልቷታል አንዴ ስለገባሁበት ነው የሚል ፊሊንግ አለ ለልጆቼ ስል ይሄ ኑሮ ስለማላቆመው ነው ከተባለ በጣም አደገኛ ነው በዚህ ሰዓት ይሆነ የሚያባብላት ይሆነ የሚያዋራት ሰው ራሱ ካገኘች ከማድረግ አትመለስም ሴት ስለዚህ ቤታችሁን ወንዶች መጠበቅ የናንተ ፋንታ ነው ኃላፊነታችሁ መወጣት ማገዝ ካለባችሁ ሚስታችሁ ማገዝ እንደዚህ ስሜቷ ሲወርድ ስሜቷ እንዲኖር የተለያዩ የፍቅር ቃላት ትፈልጋለች ሴት ልጅ ፍቅር በቃ ታውቀዋለች ወልጃት አይደል ያገባኋት የሚባል ነገር የለም አፕዴት የሚደረግ ነገር ነው ኦንጎይንግ የሆነ ነገር ነው ሁሉ ጊዜ በድግግሞሽ የሚሰራ ነገር ነው ፍቅር ስለዚህ ሁሌ የፍቅር ቃላቶች ትፈልጋለች እንክብካቤ ትፈልጋለች
ስራ እየሰራች ራሱ ቆመህ ከጎኗ ስታወራ ካዳመጥካት ለሷ እንክብካቤ ነው በነገራችን ላይ። ስለዚህ ይሄንን ነገር ማድረግ የቤታችሁን ያልጋ ላይ የፍቅር ቆይታችሁን ጤናማ ያደርግላችኋል፣ ይጨምርላችኋል። ስለዚህ እንደዚህ አይነት ነገሮችን መቀነስ በጤና ምክንያት ካልሆነ በህክምና ምክንያት ካልሆነ ማለት ነው። ክልከላ የሚኖረው እንደዛ ሲኖር ነው። ቺት አርገህም ደርሳብህ ከሆነ ይቅርታ በመጠየቅ አምነህ ወደዛ መመለስ ነው። ከመሰላትም ውሸት መሆኑን በግልጽ አማርኛ ማስረዳት ነው። በድካም ምክንያት እንዳልኩ ሰፖርት በመደራረግ ነው። ስለዚህ ሴት ልጅ ያዳመጥካት ካልሆነ ራሱ ያ ፊሊንግ ስሜቷን ይጎዳዋል። ሴክስ የምታረግበትን ስሜቷን ነው የሚገለው። ለምሳሌ እሷ ብቻ እያወራች እየሰማት ካልሆነ ምን አልኩኝ የምትልህ ከሆነ በመሃል ላይ something wrong ነው። ኦኬ እየሰማሃት እንዳልሆነ ታውቃለች ማለት ነው። ስለዚህ እነዚህ ሁላ ነገሮች ለአልጋ ላይ የፍቅር ጨዋታ መቀዝቀዝ አንዱ ምክንያት ነውና ምክንያቶች ናቸውና እነዚህን በማስተካከል ቤትን በማክበር የአንዳንድ ስጦታዎችን በመግዛት ለልጆች ኃላፊነት እሷ ብቻ እንዲሰማት ባለማድረግ በመተጋገዝ ላይፍን ከመራችሁት የአልጋ ላይ የፍቅር ጨዋታችሁ ዋው ነው የሚሆነው፣ አሽወይና ነው የሚሆነው ማለት ነው። ግጥሚያው በከሸፈ ሁኔታ ሳይሆን በድል ነው የሚጠናቀቀው እና ደግሞ አልጋዋን እንድትናፍቅ ታደርጋታለህ። ካንተ ጋር ለመሆን እንደዛ ማድረግ አለብህ። ሃይማኖትና ፖዚሽን ምንም አይገናኙም። በነገራችን ላይ በጋብቻ ውስጥ ያለ የግብረ ስጋ ግንኙነት ነፃ ነው። እሺ የማይፈቀደው በፊንጢጣ በኩል ማድረግ ነው። ሴክስ የሚባል ነገር የለም በጋብቻ ውስጥ። በፊንጢጣ በኩል የሚባል ሴክስ የለም፣ ቆሻሻ ነው። የለም እንደዛ የሚባል ነገር። ግን ሌላ ፖዚሽን ይሄን ፖዚሽን ባል የሚስቱ ዕቃ ሚስት የባሉ ዕቃ ተብሎ ነው የተቀመጠው ሃይማኖት ጋር ማለት ነው በመንፈሳዊ ዓለም። ስለዚህ ሚስት መከልከል የለባትም፣ ባል መከልከል የለበትም፣ ነፃ መሆን አለባቸው። ይሄ እንደዚህ ስንሆን እኮ ደስ ይለናል፣ እንደዚህ ስንሆን እኮ በጣም ታስደስተኛለህ፣ እንዲህ ስናደርግ እኮ ደስ ይለኛል ብሎ መወያየት መነጋገር ነውርም አይደለም ብልግናም አይደለም። ባይዘው ብልግና ያደረገው የቺቴ ማድረግ ወይም ደግሞ ይሄ ውሽማ ምናምን የሚለው ያ መጥፎ እንትን ስላለ ነው እንጂ በዚህ በሴክስ ዙሪያ ላይ ያለ ትራውማ ስላለ ነው እንጂ ሴክስ የትኛው መጽሐፍ ላይ ሲጀመር ብልግናም ነውርም በዚህ ሜትድ ብቻ አርጉ ተብሎ የተጻፈም የለም። እንደዛ ነው። ስለዚህ ይሄንን ማወቅ አለባችሁ። ይሄ ሰዎች በራሳቸው መንገድ ያመጡት ውሸማ ስለነበራቸው ወይም ደግሞ የተለያየ የማይገባ ነገር ስለሚያደርጉ በዚህ በሴክስ ጉዳይ ላይ በዛ ምክንያት ነው እንጂ እንደዛ አይነት ሴክስ ሲባል ሰው የሚደነግጠው የሚፈራው ትክክል እንዳልሆነ የሚያወራው በዛ ምክንያት ነው እንጂ ሴክስ ሲጀመር ማንም ብልግና ብሎ ይጻፍ የትኛውን ቦታ አምጡና አሳዩ ተብላችሁ ብትጠየቁ ቻሌንጅ ብትደረጉ ሴክስ ነውር ነው ብልግና ነው አይወራም፣ ነውር ነው አይወራም ምናምን ተብሎ የተቀመጠበት ራሱ የትኛውን ቦታ የለም። እውነትም አይደለም፣ ኬትም እንዳመጣችሁት አይታወቅም። ግን እንዳልኳችሁ ስለ ሴክስ ሲነሳ ሰው ከጋብቻ ውጪ ሴክስ ስለሚያደርግ የተለያዩ ትክክል ያልሆኑ ነገሮች ስለሚያደርግ ሴክስ ብላችሁ ሲጀምሩ ፍርሃት አለ። ነውር ነው ብልግና ነው አይወራም። ሌሊት የሚደረግ ነው፣ ሌሊት ይደረግ ቀን ይደረግ ራሱ ማን ነው ህግ ያወጣለት? እንደዚህ የሚባል ነገር የለም። እሺ ትክክል ያልሆነ ነገር በተደረገ ወይ ስለምታውቁት ነው። ወይም ሰው ሰክሮ ሲያደርግ ምናምን ወይም ደግሞ ከሚስቱ ከተለያየ ሴት ጋር ሲያደርግ ምናምን ስለሚታወቅ ነው እንጂ ሴክስ ብልግና ነው የሚመስላችሁ ምን የሚላችሁ? ሴክስ ሲጀመር ገና በጣም ምርጥ ነገር ነው። ፈጣሪ ራሱ በጣም በቃ እዛ ላይ ያለ ኢነርጂ ራሱ ሌላ ላይ እንደዛ እንትን አይሆንም። በቃ ይሄ ነው እውነታው። እሺ ማንንም እንዳሰሙ ኦኬ፣ ማንንም እንዳሰሙ ሰፖርት አርጉኛ፣ ቤቱን ሰፖርት አርጉ።
በመሃል ማስታወስ አቤት ሰላም ነው ያሬድ አለን ብሬመንካ ተረከ ካለሽ ያስረክበኝ ካለ ካገኘው ማለት ነው አሁን አንዳንድ ጊዜ እቃ ተረከቡ ሲባል አሁን ያሉት ደግሞ እቃ የሚረከቡት በጣም መሐመድ ራሱ ከሄደ በኋላ ምን እንደተባልኩ ሲሪያል ነበር እሱ አይደለም ማለት ነው የአርድ ዲስኳን ተቀበልኩትና ሲሪያል ነምበሩን ሳታይ ነው ብርክቲ ተቀበልሽ በኋላ ግን ጉድሽ ነው ምናምን አሉ ሲሪያል ነምበር ተከፍቶ ነው የሚታየው ውስጥ ነው አይከፈትም ይሄ ምናምን አልኳቸው ከሄደ በኋላ ነው ነገሩኝ ኦኬ ከላይ እዛ ከላይ ምን አሁን ይቆያል ይጠፋል ሲቆይ ምን ይሆናል ይላል ላጣል ይጠፋል ምናምንና ከዛ ምንድነው ያለው የሚቀበለው ሰው ነው ሪስኩን የሚወስደው ስለዚህ ካለ ተመሳሳይ ከሆነ ቅድምም እንዳጋጣሚ ዛሄጄ የሆነ ልጅ ልሄድ ነው ለትምርትና ኮምፒውተር ሲያስረክም ምን አለ መሰለ ሂድና ያው ኮምፒውተሩኛ አገባሉ የሚቀመጥ የማህፀን ማሳክ ይቆስላል ችግሩ ወንድ እንደሆነ በምን ማወቅ ይቻላል ኢንፌክሽኑ ለተደጋጋሚ ፈሳሽ ይደረጋል ይሄ በግልጽ ነው ህመም ነው ሂዳችሁ መድኃኒት ወሰዱ እና ደግሞ የማህፀን ላይ ያለ ችግር ወይም ቁስለት ኢንፌክሽን ሲኖር ሴት ብቻ አይደለም ተታከመው እሺ ከባል ጋር ነው ተኪዶ ባል ካለ ከባል ጋር ተኪዶ መታየት አለበት ምክንያቱም ሁለታችሁም ጋር ችግሩ ካለ አንዱ ቢታከም ተመልሶ ያው ስለሆነ ሁለታችሁም ሄዳችሁ ምን እንደሆነ በህክምና ነው የሚታወቅበት ኢንፌክሽን ይሁን በምን ምክንያት እንደመጣ ማሳከኩ በቀላሉ የሚድን ህክምና ነው በባህላዊ ግን ትሪት አደርጋለሁ የምትፈልጊ ከሆነ የከርቤ ታቀለሻል ከርቤ ጣል እሱን ታፌና በውሃ ለብ ያለ በጣም ሳይሞቅ ዘፍዘፍ ማድረግ መድኃኒት ነው ግን ሞር በህክምና ቆንጆ ነው እሺ ነህ ያለሽ ጥፊልሽ ነበር በውስጥ አሁን እኮ አላወራህም ሚሊዮን ላይቭ ላይ ያለው ወደ ውስጥ ገብቼ ማውራት አልችልም እሺ ሶጣ ነው ማየት የምችለው ላይቭ ላይ ያለ ነገር እሺ 5 አርጉታ አንድ አበባ ጨምሩ አንድ አበባ ያለው ሰው ማን ነው አንድ አበባ ስል ብዙ ሰው ነው ያለው እኮ አበባ እንኳን የላችሁም ምን አይነት ጭስታነት ነው እግዚአብሔር ይመስገን እስቲ አበባው ሙሉት የሚደንከኝት ምንድነው ጉዱ አልኩኝ እኮ አይገርምም አበባ እንኳን የላችሁም ልበል እንጂ ምን ልበል እሺ አሁን ሰዎች እያስገባሁኝ ለአዳምጥ ፈቃዳችሁ ምንድነው እስቲ ንገሩኝ ረጅም ሰዓት እኔ ብቻዬን ሳወራ ነበር እና እዚህ ገስቱ ደግሞ 9 ሰው ምናምን አለ እንዴት ነው የሚላከው አይ መጀመሪያ ገስት ጥያቄ በገስት ገብታችሁ ማውራት ፈልጋችሁ ነው እሱን አሳውቁኝና አጠር ያለ ሁሉም ሰው ሐሳብ መግለጽ እንዲችል እንደዛ ነው እሺ ንገሩኛ አሳውቁኝ አበባው የትኛው አበባ ኦኬ ንገሩኝ ቶሎ በሉ ንገሩኝ አሳውቁኝ ዶክተር አዲስ ብትኖር ጥሩ ነበር
አስገባችኋለሁ። መግባት ትፈልጋላችሁ? ቢኖረኝ ሰጥሽ ነበር። አዎ እያላችሁ ነው። ስጡ ታዲያ ስጡ። ያላችሁ ሰዎች ስጡ እስቲ አንድ አፍታ። እሺ ላስገባ ሰው ላስገባ ነው። በተራ አጠራ አድርጋችሁ ሐሳባችሁ ከዓለም በላይ እንጀምራለን። አጠራ አድርጋችሁ ማይ ጋሽ ወጣ ኮኔክሽን የላችሁም ሲጀመር ገና። እሺ የማታ ወርቅ ሄሎ ጤና ይስጥልኝ። ሄሎ ሰላም ነው። እግዚአብሔር ይመስገን። ስልክ ፈልጌ ነበር ግን የለም መደወል። ኦኬ በውስጥ ኢንቦክስ ላይ ስልክ ገስት ገብቼ ስልክ የጠየቅኩኝ ነኝ በለኝ። ኢንቦክስ ላይ በውስጥ ማውራት ከፈለክ እሺ አስቀምጫለሁ። የኔ ስልክ ግን መልከት አድርገናል። ኦኬ እሺ አውራ እሺ ቻው። ኦኬ ተረኛ ይግባ። እሺ ቶሎ በሉ ላኩ። ቶሎ ጥያቄ ያላችሁ አጠራ እያለ እንደዚህ እሺ ሄሎ ሰላም ነው አለን። እኔ አንድ መረጃ ፈልጌ ነበር ስለ ሕክምና ጉዳይ እና ያው ከቻልሽ ዙብ ታብራሪልኝ ችግር የለውም። እንትን ነው ማለት የማህፀን ኢንፌክሽን ወይ ማሳከክ ወይ ደግሞ ዙሪያውን አካባቢ መቁሰል የማህፀን ኢንፌክሽኑ ከወንድም ከሴትም እንደሆነ እንዴት ነው? የወንድ ላይ ምልክት አለው? ከወንድ እንዴት ይታያል? መልስ ሰጥቻለሁ እኮ በቀጥታ እንደዚህ አይነት ችግር ካለ በቀጥታ በግልጽ የሚታይ ከሆነ በቀጥታ ወደ ሕክምና ተቋም ሄዶ ምርመራ ማድረግ በጣም አስፈላጊ ነው። ይሄ ደግሞ በትዳር መሃል ካላችሁ ሴቷ ብቻ ሳይሆን ሄዳ መታከም ያለባት ወንዱም አብሯት መሄድ አለበት ብዬ ተናገርኩኝ። አንዳንድ ነገሮች በዲስከሽን በውይይት አይፈቱም። ቀጥታ በእንትን ነው የሚሉት። እሺ ሌላ ሰው አንዳንድ ነገሮች ዳይሬክት ህክምና የሚያስፈልጋቸው አሉ። ስለዚህ የህክምና ጉዳይ በህክምና ነው የሚታየው። ሳይኮቴራፒ የሚያስፈልገው ሳይኮቴራፒ። ሄሎ ይመር ዌልካም ይመር ሰላም ጤና ይስጥልኝ። ኮኔክሽን ሳይኖራችሁ ባትገቡ በጣም ደስ ይለኛል እውነት ለመናገር፣ ምክንያቱም ይረብሻናል። ከርቤ በጣም መድኃኒት ነው። እሺ ጋይስ ሄሎ ዳንኤል ጤና ይስጥልኝ። አብሮ ይስጥልኝ እናት። እሺ ሰላም ነው? ምን ነበር? እንዲሁ ሁሌ እከታተልሽ ነበርና አንዳንድ ምክር እንድትሰጪኝ ብዬ ነው። ኦኬ ጥያቄ ካለ ጥያቄህን ማቅረብ ትችላለህ። ጥያቄውም ያው ብዙ ባይሆንም የብልት እንትን አለመቆም ምክንያት የብልት መሰበር ችግር። ኦኬ ኦኬ በብዙ ምክንያቶች ይፈጠራል። የእታች ሆነ ታዳምጣለህ? እሺ ኦኬ ወረድና
እሺ ውረድ እኔ ላስወርድ ራስ ውረድ ራስ የብልት መሰበር ችግር ያላችሁ ወይም የገጠማችሁ ሰዎች ወይም ደግሞ ይሄ የብልት ስትሮንግ ሆኖ ያለ መቆም ችግር የሚከሰተው በተለያዩ ምክንያቶች ነው በጤና ምክንያት ሊከሰት ይችላል በጤና ምክንያት ማለት የተለያዩ የጤና ችግሮች አሉ ስለዚህ ለነሱ በህክምና ተቋም ሄዳችሁ ዶክተሮቻችሁ የሚያዙላችሁ መድኃኒት አለ በዛ የሚፈታ ችግር ነው ግን በማስተርቤሽን ወይም በሲጋ ምክንያት የሚመጣ ወይም ደግሞ በአመጋገብ ችግር የሚመጣ እሱ በኬግል ኤክሰርሳይዝ ይታከማል እና አሁንም ያንን ሲጋን በመተው ሊታከም የሚችል ነው ኦሬዲ የብልት መልፈስፈስ ወይም የብልት መሰበር ችግር ከደረሰባችሁ ደጋግሞ ማስተርቤት በማድረግ ምክንያት ከሆነ ስለዛ ነገር መጨነቅ አቁማችሁ የኔ ብልት አይቆምም ምን ይሻለኛል እንዴት ነው ማከመው ለማን ላማከር የሚለው ሙሉ በሙሉ አቁማችሁ በቀጥታ ኬግል ኤክሰርሳይዝ መጀመር አለባችሁ ኬግል ኤክሰርሳይዝ ማለት በጣም ቀላል ነው የሁለት አይነት ኬግል ኤክሰርሳይዝ አለ ለብልት መሰበር የሚሰራው ኬግል ኤክሰርሳይዝ ምን አይነት መሰላችሁ ብልታችሁን ለማንቀሳቀስ መሞከር ነው ለማንቀሳቀስ አሁን ቁጭ ብላችሁ ከሆነ እንደዚህ እኮ ታንቀሳቀሱታላችሁ አይደል ቆሞ ቀላል ነው ሳይቆም ወይም ደግሞ የተልፈሰፈሰ ያለ ለማንቀሳቀስ መሞከር ነው በሂደት የሚስተካከል ነገር ነው እዛ ጋር ያለ ጡንቻዎች ማስሎቻችሁ ስትሮንግ እንዲሆኑ ማድረግ ነው ሌላ የሚሰሩ ስፖርቶች አሉ ለዚህ ፐርፐዝሊ ይሄንን የሚያከም ስፖርቶች አሉ ያንን የት ላይ ታገኛላችሁ መሰላችሁ ዩቲዩብ ላይ አለላችሁ ኬግል ኤክሰርሳይዝ ብላችሁ ሰርች ማድረግ ነው በጣም ቀላል ነው ስለዚህ ያንን ስፖርት በመስራት እና አመጋገባችሁን በማስተካከል ጭንቀቱ ግን ካለ 10 ጊዜ ኬግል ኤክሰርሳይዝ ብትሰሩ አይስተካከልም ሶሪ ጭንቀቱ መኖር የለበትም ጭንቀቱን መተው አለባችሁ አቮይድ ማድረግ አለባችሁ መጨነቅ የለባችሁም ስለዛ ነገርና ስለዚህ ጭንቀቱ ሞር ከዛ ነገር እንዳትድኑ ያደርጋል ስለዚህ ይሄን በመስራት ሞር ደግሞ ኤክስፕሌን እንዲደረግላችሁ ስለ ስፖርቱ እንዴት አይነት ስፖርቶችን እንደሆኑ ሞር ማውራት ፈልጋለሁ የምትሉ ሰዎች በውስጥ ማውራት አለባችሁ የተወሰነ ኮስት ያደርጋችኋል ማለት ነው ኦኬ እሺ ያስገባው እኮ ነው ጥያቄ እየመለስኩ ነው እንጂ ያስገባውኝ እኮ ነው ጋይስ እሺ ኤምኤም